ፔሸንቱ ጋር የሚደርሰውና ከማሽኑ እየለቀቅን ያለ ነው ወይም ኤክስፖዝ እያደረግን ያለ ነው ራዲዬሽን ኢንተንሲቲ አንዱ ወይም ነው። ይሄኛው ኤሌክትሪካል ሴፍቲ አናላይዘር ኤሌክትሪካል ሴፍቲ አናላይዘር ቼክ የምናደርግበት ነው። ብዙ እንትኖች አሉ። ትልቁ ምንድነው እሱ ሜጀር የምናደርገው ወደ ስፔሻሊ እነዚህ አሁን እዚህ ጋር የምናየው ይሄ ኤሌክትሮስታቲክ ዩኒት እና ዲፊብሪሌተር ያልኳቸው ከፔሸንት ጋር ዳይሬክት ኮንታክት አላቸው። ካሬንት ወዴት ይገባል? ወደ ፔሸንት ይገባል፣ ወደ ሰው ይገባል። ወደ ሰው የሚገባው ካሬንት ደግሞ ማሽኑ ላይ ሊኬጅ ካለ ምን ይሆናል ማለት ነው? ከተፈለገው ኤሪያ ውጪ ይሄዳል ካሬንት ሰው ሰውነት ውስጥ እዛኔ ምን ያመጣል? ፕሮብሌም። ስለዚህ ምንም አይነት ማሽኑ ላይ ካሬንት ሊኬጅ አለመኖሩና ትክክለኛ ሬዚስታንስ ላይ መኖሩ ኮንፊርም የምናደርግበት ነው። ይሄኛው ከቦት ሜን ቮልቴጅ ቼክ እናደርጋለን፣ ካሬንት ቼክ እናደርጋለን፣ ኤርዝ ሬዚስታንሱ ኤርዝ ከግራውንድ ጋር ያለው ወይም ሊና ኤቭሪቲንግ ቼክ የምናደርግበት ነው። ኤሌክትሮስታቲክ ዩኒት የሚሆነው ሌላው ደግሞ እዚህ ጋር ያለ የፍሎ አናላይዘር አለ። ይችኛዋ ፍሎ አናላይዘር ከዚህ ጋር ኮኔክት የሚደረገው እቺ ለማለት የምንጠቀመው መካኒካል ቬንቲሌተር አለ። መካኒካል ቬንቲሌተር የሚባለው ለአንድ ፌል ሲያደርግ ያንን ሰክተው ሪፕሌስ አድርጎ ይሰራ ማሽን ማለት ነው። እዛ ላይ ደግሞ ምንድነው ቼክ የምናደርገው እዚህ ላይ አንደኛ ፍሎው ሊትር ፐር ሚኒት የጋዙ ሁለት ጋዞች ማለት ነው። ኦክሲጅን አለ፣ ኤር አለ። የሁለቱንም በዚህ ነው ቼክ የምናደርገው። ሴት ያደረግነውና ከማሽኑ እየወጣ ያለው ወደ ፔሸንቱ እየገባ ያለው ልክ ነው ማለት ነው። አተሴት ታይም ቮሊዩሙ የጋዙን ቮሊዩም የጋዙን ሊትር እና የጋዙን ፕሬሸር በዚህ እነዚህ ሶስት ነው የምንጠቀመው። ይሄኛው ፍሎ አናላይዘር የምንለው እቺኛው ደግሞ ኦክሲጅን ኳሊቲ ቼክ የምናደርግበት የምንለቀው ለፔሸንቱ የምንሰጠው ኦክሲጅን አፍተር ኦል ከምን ጋር ሊሆን ይችላል? ፒውር ኦክሲጅን ብቻ ልንሰጥ እንችላለን። ኦክሲጅን ከኤር ጋር ተቀላቅሎ ሊሰጠው ይችላል። እኛ እንትን አድሚኒስተር የሚደረገው አማውንት ኦፍ ኦክሲጅን አለ የፔሸንቱ ሜታቦሊዝም። ስለዚህ ለምሳሌ እኔ 80% ኦክሲጅን አድሚኒስተር የሚያደርግ ከሆነ ፊዚሻኑ 80% ነው ወይስ ከማሽኑ ወጣ እየሄደች ያለችው የሚለው በዚህ ኦክሲጅን ብቻ አናላይዝ የምናደርግበት ማለት ነው። ሌላ ደግሞ ይሄኛው የብለድ ፕሬሸር ብለድ ፕሬሸር ብቻ የምናደርግበት ነው። የእንኳን እነዚህ ናቸው። ዛታው ላይ ሌላ ደግሞ ተመሳሳይ ኤሌክትሪካል ሴፍቲ ኤሌክትሪካል ሴፍቲ አናላይዘር በሌላ ተመሳሳይ ዲቴክተር ናቸው። የአነስቴዥያ ጋዝ የሚባል የአነስቴዥያ ማሽን ማለት ነው። አነስቴዥያ ማሽን ውስጥ ናይትረስ ኦክሳይድ አለ፣ ኦክሲጅን አለ። sometimes እዚህ ጋር እንትን አለ የአነስቴዥያ ማሽን ላይ የምንጠቀምበት እንትን የሚባል ኬሚካል የሚባል ከዚህ ኬሚካል ጋር አንድ ላይ ያደረግና ጋዙ በቃ ሊኬጅ መኖሩን ነው እንትን የምናደርገው። ሰንጀሪ ሲደረግ ከዚህ ጋር ማሽን ጋር ነው የሚሰራው። ይሄ እንትን መስጫ ማለት ነው። አንድ ሰው ሰመመን መስጫ የምንለው እንትን ማለት ነው ማሽን። እሱ ማሽን ውስጥ ጋዞች አሉ፣ ኦክሲጅን አለ፣ ናይትረስ ኦክሳይድ የምንለው በጣም ቤዚክ ጋዞች አሉ። እነዛ ጋዞች ደግሞ ቱቦ ውስጥ ስለሆነ እንትን የሚያደርጉት ወደ ፔሸንቱ ጋር የሚደርሱት እንደ ሜንታይም መሀል ላይ የሆነች ትንሽ ሊኬጅ ካለች ችግር ስለሚያመጣ ያንን ሊኬጅ ምን የምናደርግበት ነው ቼክ የምናደርግበት ነው። ይሄ ደግሞ ላይት ሜትር ነች። ላይት ሜትር በብዛት ብዙ ነገር ነው አናላይዝ የምናደርገው። እኛ ግን የምንጠቀምበት ልክ እንደዚህ አይነት ራዲዮ ፎቶቴራፒ የሚባል ማሽን አለ። ፎቶቴራፒ